ይህ የቢዝነስ ጎጆ የዩቲዩብ ቻናላችን ነው። ስለ ቢዝነስ የምንመካከርበት እና የተለያዩ የቢዝነስ ሰዎችን የምንጋብዝበት ቻናላችን ነው። ዛሬ ስለ ኳሊቲ እናያለን። ኳሊቲ ለሁላችንም የተለያየ ዲፊኒሽን ቢኖረውም ኳሊቲ ሁሌም የሚመጣው ከሳቲስፋክሽን መጉደል ወይንም ከእርካታ መጉደል ማለት ነው። ስለዚህ አንድ ቢዝነስ ስንጀምር ለዛ ቢዝነስ ኳሊቲ ብለን የምናስቀምጠው ነገር ዴይሊ ሩቲናችን እየሆነ ሲሄድ ያ ነገር ሳቲስፋክሽናችንን እየቀነሰ ሄድና ወደ አዲስ ኳሊቲ እንድንሄድ ያግዘናል ማለት ነው። ኳሊቲ መጠበቅ ስንል ግን አብረን ከኳሊቲ ጋር ሁሌ ያያይዘን መሄድ ያለብን ነገሮች ኮስት እና ታይማችንን ነው ማለት ነው። ብዙ ጊዜ እንደተለመደው በጣም አንድ ነገር ኳሊቲውን የጠበቀ ነገር ነው ብለን ስናስብ፣ ደረጃውን የጠበቀ ነው በቃ አሪፍ ነገር ነው ብለን ስናስብ ወይ በጣም ውድ መሆን አለበት ወይ ደግሞ ጊዜው በጣም ረጅም ጊዜ ጠብቀን ነው የሚደርስልን ማለት ነው። ነገር ግን ሁሌም ኳሊቲ ከታይም እና ከኮስት ጋር የተያያዘ ነገር መሆን አለበት ማለት ነው። አንድ አጋጣሚ ልንገራችሁ። አንዲት ሴት አዲስ ካፌ ልትከፍት ታስብና ፈርኒቸር ታዛለች ማለት ነው። እና የፈርኒቸሩ ሰው የሆነ ያህል ገንዘብ ያስከፍላትና በ15 ቀን ውስጥ እቃውን እንደሚያደርስላት ይነግራታል። በጣም ኳሊቲውን የጠበቀ ነው በቃ በጣም ነው የምትወጂው ብሏት ነበርና እሷም ደስተኛ ሆና እየጠበቀች ግማሹን በር ከፍላ እየጠበቀችው ነበረ። ነገር ግን እሱ ከ15 ቀን ወደ አንድ ወር ከአንድ ወር ወደ 2 ወር ሄደባት። እሷ ደግሞ በዛ ሰዓት የቤት ኪራይ እየቆጠረባት ነበር ማለት ነው። እሷ ግማሽ ገንዘብ ከፍላለች። ያላትን ነገሮች ደግሞ ሌሎች ነገሮች ላይ አውላ ስለነበረ እየተበሳጨችን ቢሆን ጠበቀች ማለት ነው። ያ ሰው ግን በጣም ደረጃውን የጠበቀ ከከፈለችው ብር የእውነት 3 እጥፍ የሚሆን ኳሊቲውን የጠበቀ ፈርኒቸር ያው ስላጠፋ ፈርኒቸር እና አንድ ላይ የተለያዩ ነገሮችን ጨምሮ ይመጣላታል ማለት ነው። ነገር ግን እሷ በጣም ስለተበሳጨች ቀሪውን ገንዘብም አልከፈለችውም። ከዛ በኋላም የተለያዩ ሰዎች ይሄ ዕቃ ያምራል የት ነው ያሰራሽው ሲሏት አይ እኔ ሰውየው ስልክ የለኝም ወይ ደግሞ ሰውየው ስራውን አቁሟል እያለች ነበር ለብዙ ሰዎች መልስ እየሰጠች የነበረው። ምክንያቱም ኳሊቲ ብቻ ወይንም ደረጃውን ጠብቆ መምጣቱ ብቻ ማተር አያደርግም። ደረጃውን የጠበቀ ነገር ማድረግ ስንፈልግ ኳሊቲውን ብቻ ቆንጆ አድርገን መስራት ሳይሆን አብረን ታይም እና ኮስታችንንም ማሰብ አለብን ማለት ነው። ስለዚህ ብዙ ጊዜ ኳሊቲውን የጠበቀ ነገር የሚሰሩ ሰዎች ወይንም ስኬታማ የሆኑ ሰዎች ምን ያደርጋሉ? አብረው በጣም ኳሊቲውን ጠብቀው አት ዘ ሴም ታይም ታይሙንም ጠብቀው በዛው ሰዓት ደግሞ ኮስቱም ተመጣጣኝ አድርገው ሶስቱንም እኩል ፓራላል እያስኬዱ ይሄዳሉ ማለት ነው። ስለዚህ ኳሊቲ ማለት ከአንድ ነገር ከሳቲስፋክሽን እጥረት የሚመጣ ደንበኞቻችንን ከማክበር የሚመጣ ለደንበኞቻችን የተሻለ ነገር ለመስጠት ካለ ፍላጎት የሚመጣ ቢሆንም ኳሊቲን ብቻ ጠብቀን ሌሎችን ነገሮችን ትተን በመሄድ ደንበኞቻችንን ማስከፋት የለብንም። ለምሳሌ አንድ ምግብ ቤት ሄደን ምግብ ካዘዝን በኋላ በጣም የሚጣፍጥ ምግብ ነገር ግን እኛ ረሃባችን ጠፍቶ ኦልሞስት ወደ መጥገብ ደረጃ እየደረስን ምግቡ ቢመጣ የዛ ምግብ ጣፋጭ መሆን ኳሊቲውን መጠበቅ ንጹህ መሆን ቫልዩ የለውም። ነገር ግን ኳሊቲው ተመጣጣኝ መካከለኛ ሆኖ ዋጋውን መካከለኛ ሆኖ አት ዘ ሴም ታይም ደግሞ በፈለግነው ሰዓት ሲደርስልን ጥሩ ይሆናል ማለት ነው። ስለዚህ ኳሊቲን ሁሌ አስበን መስራት ይኖርብናል። ግን ከኳሊቲ ጋር አብረን የተለያዩ ፋክተሮችን ይዘን ማለፍ አለብን ማለት ነው። ስኬታማ የሆኑ ዛሬ ላይ ትልቅ ደረጃ የደረሱ ረጅም ዘመን ተሻጋሪ የሆኑ ድርጅቶችን የምናይ ከሆነ ከኳሊቲ ጋር ሁሌም ታይም እና ኮስትን ይዘው ይሄዳሉ ማለት ነው። ያ ማለት ከኳሊቲ ጋር ታይም እና ኮስትን ይዘው ይሄዳሉ ብለን ስንል ግን የማያዋጣቸውን ዋጋ አድርገው ኳሊቲውን እየጠበቁ ግን ታይም እና ኮስትን ይዘን መሄድ አለብን ብለው ማይሆን ዋጋና በማይሆን አጭር ጊዜ አድርሰው ደግሞ ኳሊቲያቸውን ያወርዳሉ እያለን አይደለም። ስለዚህ ኳሊቲ የሆነ ስኬታማ የሆነ ቢዝነስ መስራት ስናስብ ከኳሊቲው እኩል ታይም እና ኮስታችንን አስበን ቢዝነሳችንን መስራት ይኖርብናል ማለት ነው። ኳሊቲያችንን ጠብቀን ለመስራት ደግሞ ፐርሲስታንስ ወይም ጽናት ያስፈልገናል ማለት ነው። ሰዎች የተለያዩ ነገሮች ሊሉን ይችላሉ። አንዳንዴ እኛ ኳሊቲ ጠብቀን እየሰራን ሰዎች ግን ከራሳቸው ወይንም ሌላ ቦታ አይተው ከመጡት ከነበራቸው ሙድ ተነስተው ኳሊቲያችን ወይ ዝቅ እንዳለ ወይ ደግሞ ነገሩን እንዳልወደዱት ሰዎች የራሳቸው ቴስት ይኖራቸዋል ወይንም የራሳቸው ምርጫ ይኖራቸዋል። ስለዚህ ኳሊቲያችንን የተለያዩ አስተያየቶች ሊሰጡን ይችላሉ። ነገር ግን እኛ ፐርሲስት አድርገን እዛ ኳሊቲ ላይ ሁሌም ተመሳሳይ የሆነ ዛሬ በጣም አሪፍ ነገ ወረድ ያለ ወይ ደግሞ የተሻለ እያደረግን ከመሄድ ለረጅም ጊዜ እኛ እስከምንለመድ ድረስ ተመሳሳይ የሆነ ኳሊቲ ያለው ፐርሲስት አድርገን መስራት ይኖርብናል ማለት ነው። ስለዚህ ኳሊቲውን ጠብቀው መስራት የሚፈልጉ ከሆነ ስለ ኳሊቲ የተለያዩ ሰፋ ያሉ መግለጫዎችን ደግሞ ከፈለጉ የተለያዩ ስልጠናዎችን እኛ ጋር ማግኘት ይችላሉ። ቲም ቢዝነስ ኮንሰልቲንጎች ነን።